የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሚያዝያ 27 ቀን 2317 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ወራሪው ፋሽስት ጣሊያን ድል ለተደረገበት 85ኛ ዓመት እንኳን አደረሳችሁ እንላለን። በቅድሚያ ዜና በማስከተልም 85ኛውን ዓመት የድል በዓል ምክንያት በማድረግ የሙሶሊኒዋ ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት ተመጣጣኝ መሳሪያ ባይኖራቸውም በጀግንነት የተዋጉትን የመላ ኢትዮጵያ ጀግኖችን በመጠኑም ቢሆን ለማስታወስ በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመውን የሐበሻ ጀብዱ መጽሐፍ ምዕራፍ 17ና 18ን እናሰማለን። ደራሲው አዶልፍ ፓርለሳክ በስፍራው የነበሩ የዓይን ምስክርም ናቸው። አሁን ወደ ዜናው። በስልጣን ጥም አብዶ እስከ ጦርነት ሊሄድ እንደሚችል ያስፈራራ የነበረው ደብረጽዮን ገብረ ሚካኤል የሚፈልገውን አግኝቷል። የትግራይ ፕሬዝዳንት ተብሎ በሕዝብ ሳይሆን በወያኔ ወንጀለኞች ተሹሟል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ እርምጃውን በመቃወም እነዚህ አሁን ስልጣን ላይ ያሉት ሳይወገዱ የትግራይ ሕዝብ ሰላም አያገኝም ሲል አስተያየት ሰጥቷል። በሆሮ ጉድሩ ወለጋ ዞን አንዳንድ ወረዳዎች የክልሉ ሚሊሻ በሰው ኃይል ለማጠናከር በሚል መጠነ ሰፊ የግዳጅ አፈሳ በመካሄድ ላይ ነው። የግዳጅ አፈሳው እየተካሄደ ካለባቸው ወረዳዎች መካከል አባይ ጮመን፣ ሀባቦ ጉድሩ፣ ጅማራሬ፣ ጅማገነት፣ ሱሉል ፍንጫና ኮምቦልቻ ወረዳዎች ይገኙበታል። አፈሳው ከ18 እስከ 60 ዓመት ዕድሜ ክልል ውስጥ ያሉትን እንደሚያካትትና ሰዎች ከግብርና የሥራ ቦታ፣ ከገበያ፣ ከመንገድ እንዲሁም ከመኖሪያ ቤት እንደሚታፈሱ ተገልጿል። ከአፈሳው በመሸሽ ለቀው ወደ ሌሎች ቦታዎች የሚሄዱ ሰዎች እንዳሉም ታውቋል። የኢትዮጵያ ፌዴራል ቤቶች ኮርፖሬሽን የአዲስ አበባው አንሶት ኮሪደር ልማት ብሎ ሕዝብ ሊያፈናቅልና ሊያስለቅስ በደቡብ ሱዳን ጁባ ከተማ በቤት ግንባታ ዘርፍ ለመሰማራት የሚያስችለውን ስምምነት ተፈራረመ። ስምምነቱ ኮርፖሬሽኑ በጁባ ዘመናዊ የመኖሪያ ቤቶችን፣ ንግድ ሕንጻዎችንና የመንግስት መስሪያ ቤቶችን ግንባታ እንዲያካሂድ መንገድ የሚከፍት መሆኑን ኮርፖሬሽኑ ገልጿል። በአፍሪካ ህብረት ስር የቆየው የሰላም አስከባሪ ተልእኮ የመጨረሻ የማስረከቢያ ምዕራፍ ላይ በሚገኝበት በአሁኑ ወቅት ሶማሊያ ኢትዮጵያ በአዲሱ ተልእኮ ውስጥ እንዳትካተት በይፋዊ ዲፕሎማሲ መስመር መጠየቋ ታወቀ። ሞቃዲሾ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በላከችው ደብዳቤ ኢትዮጵያ ከ2 ዓመት በፊት ከሶማሊላንድ ጋር የፈረመችው የባህር በር የመረዳጃ ሰነድ ካልሰረዘች በስተቀር ሰራዊቷ በአዲሱ ተልእኮ ውስጥ ምንም አይነት ቦታ እንደማይኖረው አሳውቃለች። ሶማሊያ ለዚህ አቋም የልብ ድፍረት ያገኘችው ግብጽ እስከ 10,000 የሚደርስ ሰራዊት ወደ ቀጠናው ለማጓጓዝ ያቀረበችው ጥያቄ ተቀባይነት ማግኘቱን ተከትሎ ሲሆን 5,000 ሰራዊት በአዲሱ የአፍሪካ ህብረት የሰላም አስከባሪ ተልእኮ ስር፣ ቀሪውን 5,000 ደግሞ በሁለትዮሽ ስምምነት ወደ ሶማሊያ በመላክ ላይ ትገኛለች። ይህ አስተላለፍ ግብጽ በኢትዮጵያ ላይ በተለይም ከግድቡ ድርድር ጋር በተያያዘ ከቅርብ ርቀት ጫና ለማሳደር እንደ ስልታዊ ዕድል የምትመለከተው መሆኑ ተመልክቷል።
በሌላ በኩል ጅቡቲም የኢትዮጵያ ሚና ለመተካትና የራሷን ወደብ ለአፍሪካ ህብረት ሰላም አስከባሪ ተልእኮ የሎጂስቲክስ ማዕከልነት ለማቅረብ ፍላጎት እንዳላት በይፋ ገልጻለች። የኢትዮጵያ የአፍሪካ ተልእኮ መገለል በአልሸባብ ላይ በሚደረገው ውጊያ ላይ ከፍተኛ የጸጥታ ክፍተት ሊፈጥር እንደሚችል ስጋት ጥሏል። በሰላም አስከባሪው ስር ካሉት 3000 የኢትዮጵያ ወታደሮች ተጨማሪ በሁለትዮሽ ስምምነት በሺዎች የሚቆጠሩ በሶማሊያ ምድር ያሉ ሲሆን እነዚህ ኃይሎች በተለይ በጁባላንድና በደቡብ ምዕራብ ግዛቶች የአልሸባብን እንቅስቃሴ በመግታት ረገድ ዋነኛውን ሚና ይጫወታሉ ተብሏል። አዲስ የሚመጣው የግብጽ ሰራዊት ከመልክዓ ምድሩና ከጦርነቱ ባህሪ ጋር እስኪላመድ ድረስ አልሸባብ ቀደም ሲል ነጻ የወጡ አካባቢዎችን መልሶ ለመቆጣጠር እድል ሊያገኝ እንደሚችል ይገመታል። ይህ ውሳኔ በዛሬው ዕለት የቀጠናውን ወታደራዊ አስተላለፍ ሙሉ በሙሉ የሚቀይር ሲሆን ኢትዮጵያ ለዘመናት የነበራትን የጸጥታ የበላይነት የሚፈታተን ሆኗል። የሶማሊያ መስተዳድሮች በተለይም ጁባላንድና ደቡብ ምዕራብ ግዛቶች የኢትዮጵያ ወታደሮች መውጣት ለሽብር ጥቃት ያጋልጠናል በሚል ለሞቃዲሾ ውሳኔ ያላቸውን ተቃውሞ እያሰሙ ናቸው። ይህ ክስተት በቀጣይ ዓመታት በአፍሪካ ቀንድ አገራት መካከል ሊኖር የሚችለውን የጸጥታ ትብብር ወደ ከፍተኛ ጥርጣሬና ወታደራዊ ፉክክር የሚቀይረው እንደሚሆንም ይጠበቃል። ኦህዴድ የሰራዊት አዛዦችን ለአስቸኳይ ስብሰባ ጠርቶ እያወያየ ነው። የፋሽስቱ ኦህዴድ ቡድን የኦህዴድን የጦር አዛዦችና ባንዳ ብአዴኖችን ጨምሮ ከኮር እስከ እዝ የተውጣጡና የመከላከያ የመምሪያ ኃላፊዎችን ጭምር ያካተተ አስቸኳይ ስብሰባ በማካሄድ ላይ መሆኑ ታውቋል። በስብሰባው በከፍተኛ ሁኔታ ውይይት እየተደረገባቸው ያሉ አጀንዳዎች ኤርትራና የህወሓት የፋኖ ኃይሎች እንዲሁም ከሱዳንና ከግብጽ ጋር ሆነው ሊወግኑ ስለሆነ ሰራዊቱ በከፍተኛ ሁኔታ ይዘጋጅ የሚል ሲሆን ሁለተኛው የመወያያ አጀንዳ ደግሞ በማንኛውም መንገድ ምርጫውን ቢያንስ በከተማ አካባቢ ማድረግ የሚያስችል ሁኔታ እንዲፈጠር በሚል የተደረገ መሆኑም ታውቋል። ሱዳን በቅርቡ በካርቱም ዓለም አቀፍ አየር ማረፊያ ላይ በደረሰው የአውሮፕላን ጥቃት የኢትዮጵያና የተባበሩት አረብ ኤሚሬቶች ተጠያቂ ናቸው ስትል ከሳለች። ሰኞ በዋና ከተማዋ ዋና የአየር ማረፊያዎችን በአቅራቢያው ያሉ የመኖሪያ ሰፈሮችንና በኦምዱርማን የሚገኘውን የአልማርካያታ ማሰልጠኛ ተቋምና በካርቱም ሰሜን የሚገኘውን የሲግናል ኮርፕ ሰፈርን ጨምሮ በርካታ ስትራቴጂካዊ ወታደራዊ ቦታዎች መመታታቸውንና በሱዳን አየር ኃይል በተደረገ መከላከል ጥቃቱ ጋብ ማለቱን የሱዳን ባለስልጣኖች ገልጸዋል። የሱዳን የውጭ ጉዳይ ሚኒስትር ሙሐዲን ሳሌምና የጦር ቃል አቀባይ አብዱል ዋሃብ በጋራ ባደረጉት ቃለ ምልልስ እንዳሉት ድሮኖቹ ከባህር ዳር አየር ማረፊያ የመጡ መሆናቸውን የሚያረጋግጥ ማጠቃለያ ማስረጃ እንዳላቸው ገልጸዋል። እንዲሁም ኤስ-88 የሚል ምልክት ያለውና ከተባበሩት አረብ ኤሚሬትስ ጋር የተገናኘ ድሮን ከኢትዮጵያ ግዛት ወደ ሱዳን የአየር ክልል ሲገባ ክትትል እንደተደረገበት የሚገልጽ ቴክኒካዊ ማስረጃ አቅርበዋል። ተመሳሳይ አይነት ድሮን ከዚህ በፊት በሰሜንና በደቡብ ኮርዶፋን ላይ ከተደረገው ዘመቻ በተጨማሪ በአልኮርሙክና በሌሎች የብሉ ናይል ግዛቶች በሱዳን ኃይሎች ላይ ተደጋጋሚ ጥቃቶች እንደፈጸመም ጠቁመዋል። ከጥቃቱ ጋር በተያያዘ በሁኔታው ለመምከር በሚል ሱዳን በኢትዮጵያ ያለ አምባሳደሯን ወደ ካርቱም ጠርታለች። ሱዳን በሚያዝያ ወር 2015 በብሔራዊ ጦሩ የሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሎች መካከል ጦርነት ሲቀሰቀስ ወደ ማያቋርጥ ብጥብጥ ገብታለች። ይህ የሆነው በአዛዦቻቸው በሰራዊቱ ጀነራሎች አብደልፋታህ አልቡርሃንና በመሐመድ ሐምዳን ዳጋሎ ሐምዴቲ መካከል ለወራት የዘለቀ ውጥረት ከተከሰተ በኋላ ነው። ይህም ወደ ሲቪል መንግስት ለመሸጋገር በታቀደው እቅድ ምክንያት የመጣ ነው። በዋና ከተማዋ ካርቱም የተጀመረው የስልጣን ሽኩቻ አገሪቱን በማውደም በ10 ሺዎች የሚቆጠሩ ሰዎችን ገድሎ በሚሊዮን የሚቆጠሩ ሰዎችን አፈናቅሏል። የአፍሪካ ህብረት ሽምግልናና በጀዳ የሚደረገው የሳውዲ አሜሪካ ውይይትን ጨምሮ ክልላዊና ዓለም አቀፋዊ የሰላም ጥረቶች በተደጋጋሚ ውጤት ሳያመጡ ተቋርጠዋል። የሱዳን ባለስልጣኖች ፈጥኖ ደራሽ ጦሩ በኮሎምቢያና ዩክሬን ቅጥረኛ የግዢ ወታደሮች እንደሚረዳ ማስረጃ እንዳላቸው ተናግረዋል። ሱዳን፣ ኬንያ፣
ፈጥኖ ደራሽ ጦሩን እየደገፉ ነው በማለት የከሰሰች ሲሆን በክልላዊ ሽምግልና ላይ ባለው እምነት ማጣት ምክንያት ከምስራቅ አፍሪካው የኢጋድ ቡድን ጋር ያላትን ግንኙነት አቋርጣለች። በቤኒሻንጉል ጉሙዝ 10,000 ወታደሮች ማሰልጠኛ የጦር ሰፈር በአረብ ኤሚሬቶች ሙሉ ድጋፍ መገንባቱንና የፈጥኖ ደራሽ ኃይሉ ምልምሎችን እንደሚያሰለጥን መዘገቡ ይታወሳል። መቄት ወረዳ ወደ 015 ቀበሌ ደብረ ዘቢጥና አካባቢው የሐሰት ምርጫ ለማካሄድ የመራጮች ምዝገባን በግዴታ ሲያሰለጥን የነበረው ኃይል በ81ኛ ክፍለ ጦር ተመታ። ወሎ ቤት አማራ ሚኒሊክ 303ኛ ሳምነው ኮር አካል የሆነው 81ኛ ክፍለ ጦር በመቄት ወረዳ ደብረ ዘቢጥና አካባቢው የሚገኘውን ማህበረሰብ ምርጫ አስመርጣለሁ ብሎ በግዴታ ህዝብ ላይ የምርጫ ካርድ እያሰራጨ የሚገኘውን ያገዛዙ ኃይል አይቀጡ ቅጣት ቀጥተውታል። ሞቀራ ቀበሌ ነዋሪ የሆኑት ሁለት ግለሰቦች ደብረ ዘይት ቻይና ካምፕ ከነህይወታቸው በመቅበር የብልጽግና ካቢኔና ሰራዊት ህዝቡ ከፍተኛ ድንጋጤና ፍርሃት ውስጥ እንዲገባና የታዘዘውን ሁሉ በግዴታ እንዲፈጽም እያደረጉት እንደዋሉ ታውቋል። ከቀትር መልስ መረጃ የደረሳቸው በአካባቢው ሲንቀሳቀሱ የነበሩት የ81ኛ ክፍለ ጦር ፋኖች በአርበኛ ኮማንዶ አማን ጎበዚ የተመሩና ከፍተኛ እልህና ቁጭት ውስጥ በመግባት ደብረ ዘቢጥ ከተማ በሶስት አቅጣጫ ሰርገው በመግባት 12ቱን በመደምሰስ 19ኙን በማቁሰል ጥላት ይዞት የመጣውን እርባና ቢስ የምርጫ ስራ ሳይሳካ እንዲቀር አድርገውታል። ከሸዋ ጠቅላይ ግዛት የኤፍራታና ግደም ወረዳ እንዲሁም ከኦሮሞ ብሔረሰብ ዞን ጀሊጥ ሙጋ ወረዳ ዋሳኝ የሚመጣው ድምጽ የፍትህ መጓደልና የመብት ረገጣ አሳዛኝ ምስክር ነው ቀጥሏል። የነዳጅ ዋጋ መጨመሩ ተገለጸ። ነጭ ናፍጣ በሊትር 180 ብር ከ46 ሳንቲም ገብቷል የተባለ ሲሆን ቤንዚንም በሊትር 167 ብር ከ50 ሳንቲም ሆኗል። ከዛሬ ሚያዝያ 26 ቀን 2018 ዓ.ም ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉ ታይቷል። የንግድና በተለያየ መንገድ የተገኘው የነዳጅ ዋጋ መሰረትን በማድረግ ከሰሞኑ የነዳጅ ምርቶች ችርቻሮ መሸጫ ዋጋ ጭማሪ ተደርጓል ተብሎ ይፋ የተደረገው ብር በዚህ ልክ ማደያዎች ነዳጅ ቢያቀርቡ እንኳን ለህብረተሰቡ ትልቅ ጥቅም እንደሆነም ታውቋል። ምክንያቱም እያንዳንዱ የኢትዮጵያ ክፍል ላይ የትኛውም የነዳጅ ማደያ ነዳጅ እንደሌለውና ይልቁንም በጥቁር ገበያ እየተቸረቸረ 1 ሊትር ነዳጅ 1000 ብር እየተሸጠ ያለበት ሁኔታ ያለ ሲሆን ቤንዚን ደግሞ 1 ሊትር ከ800 እስከ 900 አንዳንድ አካባቢዎች ደግሞ ከ1500 እስከ 2000 በሊትር እየተሸጠ መሆኑን ግን መግታት እንዳልተቻለ ታውቋል። የሚዲያ ሰራተኞች ይህንን የቤንዚንና የነዳጅ የዋጋ ንረት ለመዘገብ እየተሳቀቁ ቢሆንም ለአገዛዙ ያላደሩ እውነተኛ ሚዲያዎች አንዳንዶች ግን በተለያየ አካባቢ በነዳጅ ምክንያት የቆሙ መኪኖች ብዛታቸውን ለመቁጠር እንደሚያዳግትና ነዳጅ አይደለም ማደያ ላይ ይቅርና በጥቁር ገበያ እንኳን ለማግኘት መቸገራቸውን ለማወቅ ችለናል። ለዛሬ ያለን ዜና በዚሁ ይጠቃልላል። ሀገር ማለት የኔ ልጅ፣ ሀገር ማለት ልጄ፣ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ፣ የተወለድሽበት አፈር፣ ትርትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ፣ ሀገር ማለት ምስል ነው በህሊና የምታኖሪው። ከማማ ማህፀን ከወጣሽበት ቀን ጀምሮ በጠባሽ ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ሰፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ጅረት፣ በተሳልሽበት ታቦት ወይ በተማጸንሽው ከራማ፣ በእውቀትሽና በህይወትሽ፣ በእውነትሽና በስሜትሽ
የምትቀቢው ምስል ነው በህሊናሽ የምታኖሪው ስትወጪ ሰንደቅ ታርጊው ቢያስጠላሽ የማትቀይሪው ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው በአንደበት አይናገሩት በጆሮ ያደምጡት አማርኛ ኦሮምኛ አፋርኛ ቅማንትኛ ጉራግኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ ኦሮሞውና ሲዳማው ጉራግኛሽን ባይሰማ ያልገባሽ እንዳይመስልሽ ሀዘን ደስታሽን ያልተጋራ በየልቦናችን ሀቅ ፍንትው አድርጎ ያሳየ ህዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ የሁለንተናሽ መስታወት ሲከፋሽ ትሸሸጊበት ሲደላሽ ተቋቋይበት የኔ ልጅ አያት ከማያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸቅጦ ሲያቀናውረቱን ለኔና ላንቺ መኖሪያ ሲያደራጅና ቤቱን ሀገር ጠላት ሲደፍራትን ጦሩን ሰብቆ እየፎከረ ከኦሮሞው ከትግሬው ከአፋሩ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እያማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራገኛ ማትገልጹ በጎጥ የማትገድሉ ስንት ታሪክ አለልሽ እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ እና ልብ በይ ልጄ ሀገር ማለት ቋንቋ ነው በአንደበት አይናገሩት በጆሮ ያደምጡት ከሁሉም በላይ የኔ ልጅ ከሁሉም በላይ ተፈጥሮ ከቸረችው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትይው ከለላ ትመችበት ጥሪት ትደምቅበት ብርሃንሽ የሰብናሽ ግማሽ ወገን ነው ማለትሽ ዜጋው ነው ልጄ ሀገርሽ መሬትማ የኔ ልጅ መሬትማ በእምነትሽና ዕውቀትሽ ከልለሽ ካላበጀሽው ለተስፋሽ ውጥን ካልሆነ ለድገትሽ ካልተመገብሽው መሬትማ ባዳ ነው ለዓለማው የሚለማለት ተስማማው የሚስማማ ጅረቱም ግድ የለውም ቦልባሰለት ይፈሳል ተላላውም ደንቆሮ ነው ለቦረቦሮ ይበሳል ለይቶ አይደለም የኔ ልጅ እድልተኛው ነው ሀገርሽ ስትቸገሪ ታድጎ ስትታመሚ አስታሞ ስትሞቺ አፈር የሚያለብስሽ በእጅሽ ያለ ብሩህ ጽጌ ሰው ነው ልጄ ሀገርሽ ወገን ነው ልጄ ሀገርሽ እና የኔ ልጅ ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ምዕራፍ 17 በእሳትና በጎራዴ ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው በጦር ሰፈራችን በጧት ግርግር ተፈጥሯል ራስ ካሳ ዳር 5 ቀን ቀኑን ሙሉ ከሹማምንቱ ጋር ሲመክሩ ውለው ያምባራጌን ተራራ ለቀው መቀሌ አጠገብ ለመስፈር ወስነዋል መቀሌ ከሁለት ሳምንት በላይ በጣሊያኖች እጅ ነች ከኛ እንኳን 20 ሜትር እንኳን ሳይርቅ አንድ ቀጭን መንገድ አለ ይህ መንገድ የመሃል አገሩንና የሰኔኑን እስከ መቀሌ ብሎም እስከ አስመራ ድረስ የሚወስድ ብቸኛ መንገድ ነው ምሽቱን ሙሉ በርካታ ወታደሮች በዚህ መንገድ እየመጡ ከጦራችን ጋር ይቀላቀላሉ እነዚህ ጦረኞች ራስ ካሳን ብለው ከሰላሌ የመጡ ናቸው ራስ ካሳ ይሄ እሳቸውን ብሎ ከሰላሌ የመጣው ጦር ከ40,000 ይበልጣል አሉኝ እንደኔ ግምት ግን ለጦርነት ብቁ የሆነ ወታደር ብዛት ከ20 እስከ 30,000 ቢሆን ነው እንደዚያም ሆኖ ጦሩ በአብዛኛው ሙሉ ትጥቅ የለውም አንዳንዱ መሳሪያ ያለ ጥይት ታጥቋል ሌላው ሙሉ ዝናር ጥይት ታጥቆ መተኮሻው ጠመንጃ የለውም ሁለቱንም የታጠቀው ደግሞ ከ20 ወይም ከ30 ጥይቶች በላይ የለውም ይሄ አዲሱ የሰላሌ ጦር በጨለማ የጦር ሰፈራችንን አጥለቀለቀው ጨለማው ከ1 ሜትር በላይ አያሳይም እንዲህም ሆኖ አንዳንዶቹ የአዲሱ የሰላሌ ጦር አባሎች በጨለማው በራስ ካሳ ጦር መሃል እየተዘዋወሩ ዘመዶቻቸውን ጓደኞቻቸውን ይፈልጋሉ እርስ በርስ በኢትዮጵያውያን መገናኛ ዘዴ ሬዲዮ ይጠራራሉ
ማለትም የሚፈለገውን ሰው ስም ከፍ ባለ ድምጽ በመጣራት የሚካሄድ ሲሆን ሺዎች የሚቆጠሩ የስም ጥሪዎች በአንድ ላይ ሲካሄዱ አካባቢው ወደ አንድ ትልቅ የገበያ ትርምስ ይለወጣል። እንደዚህም ሆኖ እያንዳንዱ ፈላጊ የተፈላጊውን ስም ጮክ ብሎ ሲጣራ እያንዳንዱ ወታደር ጥሪው ለሱ ይሁን ወይም ለሌላ ጠንቅቆ ያውቃል። አቶ ተስፋዬ፣ አቶ ፈይሳ፣ አቶ ኢብሳ፣ አቶ ተረፋ ምንጊዜም ከተፈላጊውና ከተጠሪው ሰውዬ ስም በፊት የክብር መጠሪያው አቶ መቅረት የለበትም። አቶ ቢቂላ እርስ በርስ የማይተዋወቁትም ሰላምታ ይለዋወጣሉ። በታላቅና ከፍ ባለ ድምፅ ወደ አስመራ ሲል ሌሎች በርካታ ድምጾች ተቀብለው ወደ አስመራ ሲሉ የገደል ማሚቴዎች ተቀብለው ሩቅ ቦታ ድረስ ወደ አስመራ የሚለው የእነዚህ የገበሬ ወታደሮች መፈክር ይሰማል። ማልጄ ተነሳው። በጣም ይበርዳል። ምስኪን አበሾች ድንኳን ቀርቶ ብርድ ልብስም የላቸውም። እንዴት ይሆን ይህን የሚያንቀጠቅጥ ብርድ የሚችሉት? ከጠዋት ጀምሮ ከራስ ካሳ ድንኳን ጎን ሁሌም በምትቆመው የድንኳን ቤተክርስቲያን ዙሪያ ትላልቅ ሹሞች በፈረስ እየመጡ ድንኳኑ አጠገብ ሲደርሱ ከፈረሳቸው ላይ ይወርዱና አሽከሮቻቸው የሚያቀብሏቸውን በግዕዝ የተጻፈ የጸሎት መጽሐፍ ተቀብለው ከድንኳኗ ደጅ ቆመው ይጸልያሉ። እነዚህን ክርስቲያኖች ነበር የፋሽስቱ ፕሮፓጋንዳ ያልሰለጠኑ አውሬዎች የሚላቸው። አቶ ተሰማን እየጠበቅን ነው። ከፊታችን አንድ በጣም ጠባብ የሰጥ መንገድ ትጠብቀናለች። እናም ያቺ መንገድ ትንሽ ለቀቅ እስክትል ድረስ መጠበቁ አይከፋም በማለት ነበር በትዕግስት አቶ ተሰማንና ጠባቂ ወታደሮቻችንን የምንጠብቀው። ዛሬ እንዲህ የካሳ ጦር በዚህ ጠባብ ሸለቆ ገብቶ ሲርመሰመስ እነዚህ እርኩሶች ቢያገኙት ኖሮ ክፉኛ በጎዱት ነበር። እድለኞች ነን፣ ዛሬ ብቅም አላሉ። እኩለ ቀን ሆኗል። ጦራችን የመጨረሻውን ድንኳን ነቅሎ ከሄደ ቆይቷል እና ሰፈራችን ጭር ብላለች። በጦር ሰፈር ብቻችንን ቀርተናል። እንዲህ ብቻችንን ተቀምጠን አቶ ተሰማን ስንጠብቅ አንድ ወጣት ፊት አውራሪ ወደኛ በፈረሱ እየጋለበ መጥቶ ከፈረሱ ላይ ሳይወርድ ጌቶች እዚህ ምን ትሰራላችሁ አለና መልሳችንን እንኳን ሳይጠብቅ ጌቶች በሉ ቶሎ ቶሎ እያለ ሲወተውት ወታደሮቹ ፈረሶቻችንን ሳናዛቸው አመጡልንና ከዚህ የራስ ካሳ ወጣት ፊት አውራሪ የኋላ ደጀን የፈረሰኛ ጦር መሪ ጋር ተቀላቅለን መጓዝ ጀመርን። ይሄ የራስ ካሳ የኋላ ደጀን ፈረሰኛ ጦር አዛዥ ወጣት ፊት አውራሪ ራስ ካሳ ስለሰጡት ትልቅና አስቸጋሪ ኃላፊነት ያጫውተን ጀመር። ራስ ካሳ ይህን ወጣት ፈረሰኛ ፊት አውራሪ ጦራቸውን የኋላ ደጀን ሆኖ ከጠላት እንዲከላከል አዘውት ይሄው ገና ጦር ሜዳ ሳንደርስ ከትግራይ ሽፍቶች ጋር ጦርነት ውስጥ ገብቶ ሌት ተቀን ይዋጋል። በዚህ መልኩ ከዚህ ወጣት ፊት አውራሪ ጋር ስንጓዝ ውለን የአምባላጌን ተራራ ወጥተን በስተሰሜን በኩል ቁልቁል መውረድ ጀመርን። ቅድም እንዳልኩት እድለኞች ነን። ዛሬ ቀኑን ሙሉ እነዚያ የተረገሙ የጣሊያን አውሮፕላኖች ብቅም ሳይሉ ቀሩ። ዛሬ ሊመጡ ኖሮ ክፉኛ ይጎዱን ነበር። ጀንበር ከጠለቀች የቆየች ቢሆንም አሁንም በጉዞ ላይ ነን። ገና ከራስ ካሳ የጦር ሰፈር አልደረስንምና በጣም ከመጨለሙ በፊት ጦር ሰፈር ለመድረስ እየተሰገፍን ነው። ከመንገዳችን በስተምስራቅም በስተምዕራብም በኩል በተደጋጋሚ ተኩስ እንሰማለን። የኋላው እግረኛው ጦራችን ከሽፍቶች ጋር ጦርነት ውስጥ ነው። እኛ በዚህ መልኩ ወደፊት ስንገሰግስ የሆነ አንድ ፈረሰኛ ጦር ወደኛ እየገሰገሰ ነው። ፈረሰኛው ጦር ወደኛ እየቀረበ ሲመጣ የፈረሰኞቹ አለቃ ሲሳደብና ሲራገም ከሩቅ ሰማሁት። በድምፁ ማንነቱን ለይቼ ያወቅኩት የራስ ካሳ የክብር ዘቦች አለቃ ቀኛዝማች አበበ ነው። ራስ ካሳ እኛ ከዋናው ጦር ጋር አብረን እንዳልተጓዝን ሲረዱ ቀኛዝማች አበበን እኛን የገባበት ገብቶ ወደ ጦር ሰፈር እንዲያመጣን አዘው ልከውታል። አሁን ጨለማው እየጠነከረ መጣ። ከ2 ሜትር በላይ ወደፊት ማየት አይቻልም። በእግሬ ብሄድ ኖሮ 2 እርምጃ እንኳን ወደፊት ሳልሄድ ገደል ገባ ነበር። ብቻ ብልጧ በቅሎ የቀኛዝማች አበበን በቅሎ ኮቴ ተከትላ ያላንዳች ችግር በጥንቃቄ እየወሰደችኝ ነው። ቀኛዝማች አበበ መንገዱን በትክክል ያውቃል።
አበሻ አንዴ የሄደበትን መንገድ ምንጊዜም ቢሆን አይረሳም። ከፊት ለፊታችን ትልቅ እሳት ተነስቶ በመንገዱ ያገኘውን ሁሉ በእሳት ላንቃው ይውጠዋል። ሽፍታ የታባቱ ቀኛዝማች አበበ ያማርራል፣ ይራገማል፣ ይሳደባል። አሁን ገና በሰሜን ኢትዮጵያ ስላለው እውነታ መገንዘብና መረዳት ጀመርኩ። የምስራቅ ትግራይ ሰዎች ብዙዎቹ በገዛ ፈቃዳቸው ከራስ ካሳ ጦር ጋር ተቀላቅለዋል። የቀሩት ከቀበሌያቸው ሳይወጡ ቀማኛ ሽፍታ ሆኑ፣ አሊያም ለቀዳው ደጃዝማች ኃይለ ሥላሴ ጉግሳ ገብረው የዘገየውንና በጉዞ ላይ ደክሞ ወደ ኋላ የቀረውን የኢትዮጵያ ጦር ሰራዊት ይዘርፋሉ፣ ይገድላሉ። አሁን ከትንሿ ጅረት ማይ ሙሽክ ዳርቻ ደርሰናል። ከዚህ የጅረት ዳርቻ ማዶ ላይ ብዙ ርቆ በየድንኳኖች በራፍ ላይ የሚነዱ እሳቶች ያደመቁት ቁጥር ስፍር የሌላቸው ድንኳኖችን ጥሎ የሰፈረው የደጃዝማች ወንደሰን ጦር ሰፈር ይታያል። ከሁለት ሰዓት አድካሚ ጉዞ በኋላ በታላቅ ደስታ ደጃዝማች ወንደሰን በጦር ሰፈሩ ተቀበለን። ደጃዝማች ወንደሰን የኛን የጦር ቁሳቁስ ጭኖ የሚጓዘው አቶ ተሰማ የት እንዳለ የሚያውቀው ምንም ነገር የለውም። ለምናልባቱ ብሎ አንድ ድንኳን ከሱ ጎን አስጣለልን። ሁለት የራሱ የሆኑ ብርድ ልብሶችም ሰጠን። በደጃዝማች ወንደሰን ድንኳን ራት ከበላንና ጠጅም እስኪ በቃን ከጠጣን በኋላ ትንሽም ብትሆን ድንኳን ውስጥ ገብተን ጤናማ እንቅልፍ ተኛን። በሁለተኛው ቀን ከአቶ ኪሩቤል ጋር ስንገናኝ ብዙ ሰው ገደሉ አለኝ። ማን ገደላቸው ስል ጠየቅኩት። የትግራይ ሽፍቶች ናቸው አለኝ። አስተማሪው አቶ ኪሩቤል ለምን የገዛ ወንድሞቻቸውን ይገላሉ? ሊሆን አይችልም ስል ሁኔታው ሊገባኝ ባለመቻሉ ከአቶ ኪሩቤል ጋር ሙግት ውስጥ ገባው። ከመሃል አገር 6 እና 7 ወር ሙሉ ፍዳውን እያየ ሲጓዝ ከርሞ እዚህ የደረሰው ወንድማቸው የእነዚህን ምስኪኖች ሕይወትና ንብረት ከጠላት ለመከላከል የገዛ ሕይወቱን አደጋ ላይ ጥሎ ቤት ንብረቱን በትኖ መከራውን ባየ ለምን ይገሉታል ስል በድጋሚ አቶ ኪሩቤልን ጠየቅኩት። አብዛኛዎቹ የትግራይ ሰዎች ይህን የተቀደሰ ሐሳብ ይቃወሙታል አለኝና ቀጥሎ አንዳንዶቹ ይሄ ከመሃል ሀገር የመጣው የአማራና የኦሮሞ ሰራዊት በትግራይ ከከረመ በትግራይ ያለውን አዝመራ ከብትና ፍየል ይፈጃዋል ብለው ይፈራሉ። ሌሎች ደግሞ ጣሊያኖች እስካሁን የወረሩት የትግራይን ግዛት ብቻ ነው፣ እናም ትግራይን ከጠላት ለመከላከል ብቸኛ መብት ያለው የትግራይ ሰው ብቻ ነው ብለው ያምናሉ። እነዚህ ከጣሊያኖች ጋር እኛ ብቻ ነን የመዋጋት መብት ያለን ብለው የሚያምኑት በጦርነቱ ልክ እንደ ዋወድዋው ጊዜ ሁሉ እንደሚያሸንፉ እርግጠኞች ናቸው። ታዲያ ከጣሊያኖች ጋር ብቻቸውን በጦር ሜዳ ገጥመው ጣሊያኖችን ድራሻቸውን አጥፍተው ሲያሸንፏቸው በጦር ሜዳ የሚያገኙትን ጠቅላላውን የጦር ሜዳ ምርኮ ለራሳቸው ሊያስቀሩ ያሰቡ ናቸው። ስለዚህ በጦርነቱ የራስ ካሳ ጦር ከገባበት የጦር ሜዳው ምርኮ ከራስ ካሳ ጦር ተርፎ ለኛ ምንም ነገር አይደርሰንም ብለው ይፈራሉ እያለ አቶ ኪሩቤል ስለ ሁኔታው አስረዳኝ። ቀጥሎም ጣሊያኖች ይህንን ችግር ጠንቅቀው ስለሚያውቁ በአማራውና በኦሮሞው ጦር ላይ ትግሬዎች መሳሪያ እንዲያነሱ በሰላዮቻቸው አማካይነት ሲሰብኩና የነገር እሳት ሲቆሰቁሱ እንደከረሙ ጨምሮ ነገረኝ። በሚቀጥለው ቀን ማለዳ አንድ ብልጣብልጥ ፊት ያለው መላጣ ሰውዬ በራስ ካሳ ድንኳን ፊት ለፊት በፍርሃት ተውጦ ወዲህ ወዲያ እያለ ሲንኮራተት አየሁት። በሰውዬው ሁኔታ መገረሜን ያየ አንድ የራስ ካሳ ጸሐፊ ወደ እኔ ጠጋ ብሎ ፈረንጅ ጌታ ይህን መላጣ ትግሬ ታውቀዋለህ ሲል ጠየቀኝና መልሴን ሳይጠብቅ ይሄ መላጣ ትግሬ ከአምባላጌ እስከ መቀሌ ድረስ ያለው ግዛት ዳኛ ነው አለኝ። ከዚያም ራስ ካሳ የዚህን መላጣ ዳኛ ልጅ አስረው ነገ ጠዋት በሚውለው ችሎታቸው የሞት ፍርድ እንደሚፈርዱበትም ጨምሮ ነገረኝ። ለምን ስል ግራ ቢገባኝ ጸሐፊውን ጠየቅኩት። ጸሐፊውም ምራፉን በጥላቻ ከተፋ በኋላ የታባቱ ይገባዋል አለኝና በመቀጠል ትናንትና የትግራይ ሽፍቶች በጦራችን ላይ ተኩስ ከፍተው ብዙ ወታደሮቻችንን ከመግደላቸውም በላይ 5 ሳጥን ሙሉ ጥይት የጫኑ አጋዘሶችንም ዘረፉን እና ራስ ካሳ በጣም ተናደው የጦር ልከው ይህንን መላጣ የትግሬ ዳኛ ከነልጁ አስመጥተው ካሰሯቸው በኋላ ለዚህ ዳኛ እስከ ጧት ድረስ የተዘረፉትን 5 ሳጥን ሙሉ ጥይቶች ከናጋሳሶቹ ካላመጣ ልጁን በሞት እንደሚቀጡት አስጠንቅቀው እስከ ነገ ጧት ድረስ የጊዜ ገደብ ሰጥተው ፈቱት አለኝ።
በነገታው ጠዋት የዚህን የሚገርም ድራማ ፍጻሜ የማየት ዕድል ገጥሞኝ ነበር። ወደ ራስ ካሳ ድንኳን ሲሄድ መንገድ ላይ ያንን የትግራይ ዳኛ 5 አጋሰሶች 5ቱንም ሳጥኖች ሙሉ ጥይቶች እንደተጫኑ እየነዳ ሲሄድ አገኘሁት። በእውነትም እጅግ በጣም ተደነቅኩ። እንዴት የተዘረፈውን ጥይት ማግኘት ቻልክ ስል ከመንገዱ አቆምኩና ጠየቅኩት። መላጣው ዳኛ በዚህ የጦር ሰፈር ቢያንስ የሚያናግረው ሰው ፈረንጅም ቢሆን በማግኘቱ በጣም ተደስቶ ብሶቱን ያጫውተኝ ጀመር። ትናንት ቀኑን ሙሉ በየቀበሌው እየዞርኩ ስጠይቀዋልኩ። በዘረፋው የገዛ ዘመዶቼ እጃቸው እንዳለበት አላወቅኩም ነበር እና ይኸውልህ ወደ ዘመዶቼ እጄ እስከ ንጋት ድረስ ከማግረት አድሬ ይኸው የዘረፉትን ጥይት ሰጡኝና የልጄን ነፍስ ላተርፍ መጣሁ አለኝ። ቀጥሎም ሁሉም ዘመዶቼ በእኔ ተናደው ከኔ ጋር አያወሩም ብሎ አጫወተኝ። ይገባኛል። ማንም ሰው ሕይወቱን አደጋ ላይ ጥሎ የዘረፈውን ንብረት በገዛ ፈቃዱ ለዘረፈው ሰው አይመልስም። በተለይ በአሁኑ ጊዜ ጥይት መገበያያ በሆነበት ዘመን 3 ጥይት 1 ማስትሬዛ ብር እያወጣ የትኛው ዘራፊ ነው 5 ትላልቅ ሳጥን ሙሉ ጥይቶች በገዛ ፈቃዱ የሚመልሰው? ማምሻው ላይ እንደ ሁል ጊዜው ሁሉ ሊጎበኘን ለመጣው አስተማሪው አቶ ኪሩቤል ከዳኛው ጋር ያደረኩትን ንግግር አጫወትኩት። ውሸቱን ነው እያለ በእንዴት ተናገረና እርግጠኛ ነኝ ዋሽቷል። ራስ ካሳም ውሸታም ዳኛ እንደሆነ ስላወቁ ነው ልጁን ያሰሩበት። ይሄ መላጣ ዳኛ ራሱ ነው እነዚህን 5 አጋሰሶች ከነጭነታቸው የዘረፈው። 40 መግረፍ ነበር እያለ ኪሩቤል በጣሙን ተናደደ። ምዕራፍ 18 ተንቀሳቃሹ ከተማ። ዳር አጋማሽ ላይ የራስ ካሳ ጦር የመጨረሻዋን ድንኳን ከአብያቶ ነቅሎ የጣሊያንን ወራሪ ጦር ሊገጥም ጉዞ ጀመረ። የራስ ካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተንቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ለብሰው ምንም መሳሪያ ሳይዙ በቀላሉ በጣሊያን ጦር ስር ወድቃ ፍዳዋን ወደምታየው መቀሌ ይገቡና ይሰልሉ ነበር። በመጀመሪያው ቀን ጉዟችን አያቦታ ከምትባል አንዲት ትንሽ መንደር ደረስ። ወዲያው ራስ ካሳ ካንድ የተጠረበ ከሚመስል ገደል ወደ ወገቡ አካባቢ በጣም አስደናቂና ጥሩ ምሽግ ልትሆን የምትችል የተፈጥሮ ዋሻ ሲያገኙ ነበር በዚች ቀበሌ እንደምንሰነባበት የተረዳሁት። በዚያች ዋሻ በየቀኑ እንዳስፈላጊነቱ ከፍተኞቹ የጦር ሹሞች ለምክር ይሰበሰቡ ነበር። እውነቱን ለመናገር እኔ ወደዚያች ዋሻ መሄድ ይቀፈኝ ነበር። ይታያችሁ ካሁን አንድ ድንጋይ ተፈንቅሎ አለቀልኝ እያልኩ መስጋቱ፣ ከሁሉም በላይ ወደ ዋሻዋ የምትወስደው ጠባቧ መንገድ ምንም እንኳን ወታደሮች ጠራርበው ሊያሰፏት ቢሞክሩም እንኳን ለሰው ለዝንጀሮም ትከብዳለች። ከሁሉም በላይ የገረመኝ ሽማግሌው ራስ ካሳ በቀን 5ም 6ም እንዳስፈላጊነቱ ያችን የዝንጀሮ መንገድ ያለ ችግር ይወርዱ ነበር። የራስ ካሳ ጦር ካለፈው የቦምብ ውርጅብኝ ተምሮ እዚህም ከያለቶቹና ከየድንጋዮች ስር ሁሉም ለራሱ ጉድጓድ ይቆፋፍር ነበር። የቦምቡ ድብደባ ሲጀምር የሚደበቅበት ጉድጓድ።
ጦራችን የሰፈረበት አዲሱ መንደር ጦሩ እዚህም እዚያም እንደነገሩ በሚቀይሰው ጎጆ በሁለት ቀን ውስጥ ወደ ትልቅና ግዙፍ ከተማ ተለወጠ። ተንቀሳቃሽ ዘላን ከተማ። በሶስተኛው ቀን ራስ ካሳ ትልቁ የእንግዳ መቀበያቸውን ድንኳን እንዲጥሉ ትዕዛዝ ሰጡ። ዛሬ ታላቅ እንግዳ ይጠብቃሉ። ራስ ስዩም መንገሻን። ራስ ስዩም መንገሻ መተማ ላይ ከደርቡሾች ጋር ሲዋጉ የወደቁት የአፄ ዮሐንስ አራተኛ የልጅ ልጅ ናቸው። የምዕራብ ትግራይ ገዥ የሆኑት ራስ ስዩም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር። እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለ6 ሳምንት በተንቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን ብቅ አሉ። ከጧት ጀምረው የራስ ካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ። ቀትር ላይ መልእክተኛው በፈጣን ፈረስ ቀድሞ መጥቶ የራስ ስዩምን መቃረብ አበሰረን። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ለዓይን እይታ ገቡ። የራስ ካሳ የክብር ዘብ አዛዥ ቀኛዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያን አስፈሪ ድምጻቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስ ስዩም እንደደረሱ ከራስ ካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስ ስዩምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደ እኔ በመምጣት ኮሎኔል ኮናቫሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ቀጥሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስ ካሳ የጦር አማካሪ ፓርለሳክ ነዎት አይደል አለኝ። መገረሜን ሳልደብቅ እንዴት አወቁ ብዬ ሳልጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የታሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ ብዬ ጠየቅኩት። እስከማቀው ድረስ ከአዲስ አበባ ለራስ ካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጣን ብሎ። ይቅርታ ኮሎኔል፣ ከልቤ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳቅ ጀመርኩ። እንደምንም ሳቄን አፍኜ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ ብንፈራፈርም እንደማልታከምና ያለነው ብቸኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበርኩ። ቀጥሎ ኮሎኔል ተጨመረና 2 ሆንን። ከዚያ ሌላ ሶስተኛ ፈረንጅ መጥቶ 3 ሆንን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ቫል የራስ ሙሉጌታ የጦር አማካሪ መጣና 4 ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ 2 ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከ200 በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይህ በእንዲህ እንዳለ ራስ ካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስ ስዩም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ራሶቻችን ጀርባ ቆመናል። ራስ ካሳም ራስ ስዩምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ።
ለዳግማዊ ድል ወደፊት። አዎ ራስ ካሳ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለም። ጣሊያኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በንጋታው ከጠዋቱ 2 ሰዓት ላይ ከላይ ከተራራው ጥግ 3 የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምጻቸውን አስተጋቡ። ብዙም ሳይቆይ በሰማይ ላይ ድምጻቸውን አስቀድመው 3 ነጫጭና ትንንሽ ነጠብጣቦች ታዩ። ቀጥለውም ሌሎች 3 ብቅ ብለው ሰፈራችንን 1-2 ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከጥቂት ደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት ከታች ከወንዙ ስር መደዳውን የሚግጡትን የቀንድና የጋማ ከብቶችን አስበርግጎ ነፍስ ያውጪኝ በየአቅጣጫው ደንብረው ሲሮጡ ይታይ ነበር። 1 ሰዓት የፈጀው ይሄ ቦምብ ዝናብ እንደ ዕድሜ ልክ ረዝሞብን ቆየ። ከ1 ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተዉ ከተደበቅኩበት ዋሻ ወጥቼ ቁልቁል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ 3 ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅብ መመለሱን ትቼ ከአጠገቤ ካገኘሁት ትንሽ ቋጠኝ ስር ተወርጉሬ ተኛው። ቋጥኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦው ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ በትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራሁ። ይሁን እንጂ አብራሪው የሚጥላቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈኝ ሽቅብ ወደ አስተማማኙ የራስ ካሳ ዋሻ ገሰገስኩ። ይገርማል። ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳን እንዳለፍኩ ሳላውቅ ራሴን ከራስ ካሳ ዋሻ ውስጥ አገኘሁት። ጣሊያኖች የኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት 3ቱ የተራራውን አንድ ክፍል ሲደበድቡ፣ ሌሎቹ 3ቶቹ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ራስ ካሳ የቋጥኝ ዋሻ ውስጥ ሆኜ አብራሪውን ጣሊያናዊ ሳይ ደሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር እንዲህ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያርከፈክፍብን ጀመር። በዚህ ቅጽበት ሽማግሌው ራስ ካሳ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻው ጣሪያ ላይ የሰፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ቅጽበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስ ካሳም ጠመንጃቸውን እንዳነገቱ ቁልቁል ተንደረደሩ።
እኔም ተከተልኳቸው። ላፍታ ያህል ቆም ብዬ እየፎከረና እንዳንበሳ እያጓራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጩን ሸማ የገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨው ወደ ሰማይ እየተኮስኩ ቁልቁል ስንደረደር 3 ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች እያጣቸው ጩኸታቸውን አሰሙ። ይሁን እንጂ ያ እንደናዳ የሚነግደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያው ጦር እንዲህ አጋጫቶ ሲወርድ 2 አውሮፕላኖች ማንዣበብ ጀመሩ። በቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ ለታች ረባዳ ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላኑን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላኑ ላይ የተጠመደውን መትረየስ በኢትዮጵያ ወታደሮች ላይ ሲያርከፈክፍ ወታደሮቻችን እንደ ቅጠል ይረግፋሉ። እኛ ተከስክሳለች ብለን የገመትናት አውሮፕላን እንደምንም በግድ አርፋለች። በዚህ መሃል 2 አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፏቆ ማኮብኮብ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል፣ ያለምንም እረፍት ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማሰሪያ ይቀዳሉ። የዛፉ ስር እንደነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ሕክምና ሊያደርግ የሚችል ሐኪምም የሕክምና መሳሪያውም የለንም። ሁለተኛ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የዕድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና ሞትን ይመርጣል። ማምሻው ላይ ቴሌግራፊስቶቻችን አንቴና ማቆሙ ስለቀናቸው ከአዲስ አበባ ጋር መገናኘት ችለናል። ቀጥለንም ከተለያዩ የአውሮፓ ሀገሮች የሚተላለፉ ድምጾችን ስናዳምጥ ቆይተን ከሮማ የተላለፈ ዜና ሰማን። 18 የጣሊያን ቦምባርደር አውሮፕላኖች ለ2 ሰዓታት ያህል የራስ ካሳ ጦር የሰፈረበትን አይቦታ የጦር ሰፈር መደብደባቸውን ገልጾ ወደ ዝርዝር ዜናው በመግባት አንድ የጣሊያን አውሮፕላን በኢትዮጵያ ወታደሮች ተመትቶ ጦሩ ከሰፈረበት የጦር ሰፈር ራቅ ብሎ ለማረፍ መገደሉንና አንድ የጣሊያን ወታደራዊ ታዛቢ መኮንን መገደሉን አሳወቀ። አብራሪውም ከብዙ ድካም በኋላ የአውሮፕላን ሞተሮቹን ጠግኖ ሞተሩን አስነስቶ መብረር በመቻሉ ወደ ጣሊያኖች የጦር ሰፈር መቀሌ በሰላም መመለሱንና ሌላም ነገር ጨማምሮ አወራ። የተገደለው ወታደራዊ ታዛቢ ካፒቴን ያኔ ከጦርነቱ በፊት በግድ ለራስ ካሳ የሰሜኑን የኢትዮጵያ ክፍል የሚያሳይ ካርታ የሰጣቸው መሆኑን በኋላ ዘግየት ብዬ ተረድቻለሁ። የጣሊያን ጦር ጀነራል ቀርቶ እያንዳንዱ የመቶ መሪ መኮንን ስለ እያንዳንዷ የኢትዮጵያ ተራራ፣ ወንዝ፣ ጅረትና ሸለቆ፣ ትንንሽ መንደሮች እንኳ ሳይቀር የሚያሳይ ካርታ ይዞ ነበር። እኛ ጦር ግን የነበረችው ከትምህርት ቤት ለዚያውም ከጣሊያን ትምህርት ቤት መማሪያ መጽሐፍ ላይ የተቀደደች የአየር ጸባይ ጠቋሚ ካርታ ብቻ ነበር። ያቺ ወድቃለች፣ ተከስክሳለች ብለን የገመትናት አውሮፕላን ስትቻኮል 2 ካርታዎች ጥላልን ሄደች።
ካርታዎቹ ከአስመራ ከተማ እስከ መቀሌ፣ ከመቀሌ እስከ አምባላጌ ድረስ ያለውን ክፍል ግልጽ አድርገው የሚያሳዩ ነበሩ። ይህችው ካርታ እስከ ጦርነቱ ፍጻሜ ድረስ የነበረችን ብቸኛ ካርታ ነበረች። በጣም ከመሸ በኋላ በአጭር ሞገድ ከፓሪስ የሚተላለፍ ጣቢያ መሳብ ቻልኩ። ከዚያ ጣቢያ የታንጎ የሙዚቃ ሜሎዲ ይንቆረቆራል። ፍጹም ጣፋጭ የሆነ የዳንስ ሙዚቃ እዚህ በኢትዮጵያ ተራሮች ጫፍ ላይ እንደ ዝንጀሮ ድንጋይ ታቅፎ መስማት በጣም የሚገርም ነገር ነው። እዚያ ፓሪስ ከዚህ ብዙ ርቆ የዘመኑ ወጣት ያለምንም ሐሳብ ታንጎ እየደነሰ ሴቱን እያጫወተ ቪኖን እየተጎነጨ ሲስቅና ሲጫወት በደስታ ዓለሙን ሲቀጭ የእድሜ ኩዮቹ ወይም ታናናሾቹ የኢትዮጵያ ወጣቶች እዚህም እዚያም የሞት ጣር ያጠራሉ። ቆስለው ህመማቸውን ውጠው ያለምንም ማስታገሻ መድኃኒት ያስታምማሉ። ሰፈርንበት የጦር ሰፈር ዙሪያ የተራቡ ጅቦች ያነፈንፋሉ። አይቺ ምድር! ብቻ የታንጎ ሙዚቃ ሲቆም አጠር ያለ ዜና ቀረበ። የተባበሩት መንግስታት ድምጽ መስጠታቸውንና በጣሊያን ላይ ማዕቀብ መጣላቸውን አሳወቁ። እንግዲህ በጣሊያን እጅ እንድንወድቅ መቼም አይፈቅዱም፣ አያደርጉም፣ ይረዱናል። ከጥቂት ደቂቃዎች በኋላ እኩለ ሌሊት ይሆናል። ህዳር 9 ቀን 1928 ዓመተ ምህረት አለፈች።